በዓለማችን ላይ ከ60 ሚሊዮን በላይ የሚሆኑ ሰዎች ስር በሰደደ የሆድ ድርቀት ይሰቃያሉ። በተለይ ዕድሜያችሁ ከ50 ዓመት በላይ ሲሆን የትልቁ አንጀታችሁ የመስራት አቅም በ40 በመቶ ገደማ ይቀንሳል። ይህም ማለት በሰውነታችሁ ውስጥ ያለው አላስፈላጊ ቆሻሻ ሳይወገድ እዚያው ተቀምጦ እንዲበሰብስ፣ ሆዳችሁ እንዲነፋና ከውስጥ ወደ ውጭ በዝግታ እንዲመርዛችሁ ያደርጋል ማለት ነው። ነገር ግን ማንም የማይነግራችሁ አንድ ትልቅ እውነት አለ። ለዚህ ችግር መፍትሄው ፋይበር አይደለም። እንዲያውም ለብዙዎቻችሁ ፋይበር ነገሩን ይበልጥ ሊያባብሰው ይችላል። ለመሆኑ በኩሽናችሁ ውስጥ የሚገኝ አንድ ተራ ዘይት ብቻ በ12 ሰዓታት ውስጥ ሁሉንም ነገር ማስተካከል ይችላል ቢባሉ ምን ይሰማዎታል? ያለምንም ቁርጠት፣ ያለምንም ጭንቀትና መጣደፍ ለዓመታት ተሰምቷችሁ የማያውቅ የቀለለና የተሟላ የሆድ ዕቃ የመጽዳት ስሜት። በዚህ ቪዲዮ በኩሽናችሁ ውስጥ የሚገኙ 7 የዘይት አይነቶችን ከጥቅማቸው አንጻር ከዝቅተኛው እስከ ከፍተኛው ደረጃ ነግራችኋለሁ። በተለይ አንደኛ ደረጃ ላይ የተቀመጠው ዘይት በአንድ ሜዲካል ጥናት እንደተረጋገጠው ጤናማ የቆሻሻ ማስወገድ ሂደትን በ76 በመቶ ይጨምራል። 76 በመቶ ከአንድ ዘይት ብቻ። ይህ ዘይት አሁን በዚህ ሰዓት ኩሽናችሁ ውስጥ ሊኖር ይችላል። ምናልባትም ትናንት ማታ ምግብ ሰርታችሁበታል። ነገር ግን አጠቃቀማችሁ ሙሉ በሙሉ ስህተት ነው። ይህንን ቪዲዮ እስከ መጨረሻው ስታዩ ያ ሁሉ ፋይበር፣ ያ ሁሉ የሆድ ድርቀት መድኃኒትና በግድ የምትጠጡት ውሃ ለምን አንድም ለውጥ ሊያመጣ እንዳልቻለ ይገባችኋል። ስለዚህ ቪዲዮውን ላይክ አድርጋችሁ ጀምሩ። እንዲሁም የሆድ ድርቀት ያለባችሁ መቼ እንደጀመራችሁ እና ምን ያህል ጊዜ እንደሆናችሁ በኮሜንት ስር አሳውቁኝ። በቅድሚያ ግንዛቤው እንዲኖራችሁ አንጀታችሁ ውስጥ ምን እየተካሄደ እንዳለ በትንሹ ላስረዳችሁ። ዕድሜያችሁ ከ50 በላይ ሲሆን በአንጀታችሁ ግድግዳ ላይ የሚመረተው የተፈጥሮ ቅባት በ35 በመቶ ይቀንሳል። ይህ ቅባት ቆሻሻው በሰላም እንዲንሸራተት የሚያደርግ ማለስለሻ ነው። ያለሱ የአንጀታችሁ ግድግዳ ይደርቃል፣ ይሻክራል፣ ይጣበቃልም። በዚህ ምክንያት ቆሻሻው በሰዓታት ውስጥ መውጣት ሲገባው ለቀናት እዚያው ተጣብቆ ይቀራል። በዚህ መሃል በደረቁ የአንጀታችሁ ክፍሎች ውስጥ ፊካል ኢምፓክሽን ማይክሮቶክሲሲቲ የሚባል አደገኛ ሂደት ይጀምራል። ይህም ማለት ባክቴሪያ የቀላቀሉ መርዞች በተጎዳው የአንጀታችሁ ግድግዳ በኩል አልፈው ወደ ደም ዝውውራችሁ ውስጥ ይሾልካሉ ማለት ነው። ይህንን ማየትም ሆነ መስማት ያስደነግጣል አይደል? ነገር ግን ይሄ ነገር በየቀኑ በውስጣችሁ እየተካሄደ ነው። ዶክተሮቻችሁ ፋይበር ተመገቡ፣ ውሃ ጠጡ ይሏችሁ ይሆናል። ነገር ግን እነዚህ ነገሮች ምልክቱን ያክሙ ይሆናል እንጂ ዋናውን መንስኤ አይነኩትም። ዋናው ችግር የአንጀታችሁ ቅባት መድረቁ ነው። ይህ ደግሞ የማይቀለበስ ነገር አይደለም። የተወሰኑ የኩሽና ዘይቶች ይህንን ቅባት ሰውነታችሁ በድጋሚ እንዲያመርት ያስገድዱታል። ይህ አስማት ሳይሆን በክሊኒካዊ ጥናት የተረጋገጠ ባዮኬሚስትሪ ነው። በእነዚህ ዘይቶች ውስጥ የሚገኙ ልዩ የቅባት አሲዶች አንጀታችሁን በማነቃቃት አዲስ ቅባት እንዲረጭ ያደርጋሉ። አንጀታችሁ እንደገና መለስለስ ሲጀምር ቆሻሻው በሰላም መንሸራተት ይጀምራል። በሳምንት ውስጥ ብቻ የሆድ መነፋትና ቁርጠት ይጠፋል። አሁን ቀጥታ ወደ 7ኛው የዘይት አይነት እንሂድ። 7ኛ ላይ ያስቀመጥነው የጥቁር አዝሙድ ዘይት ወይም ብላክሲድ ኦይል ነው። በአሁኑ ሰዓት የጥቁር አዝሙድ ዘይት በየቦታው ይታያል። በጤና ቻናሎች ላይ ይወራል፣ በየመድኃኒት ቤቱም ይሸጣል። አዎ፣ በውስጡ የሚገኘው ታይሞኪዊኖን የተባለው ንጥረ ነገር እብጠትንና መቆጣትን የመከላከል ከፍተኛ አቅም እንዳለው ጥርጥር የለውም። ነገር ግን የአንጀታችሁን ግድግዳ በማለስለስና ቆሻሻው እንዲወገድ በማድረግ ረገድ የጥቁር አዝሙድ ዘይት እምብዛም የሚፈይደው ነገር የለም። ጆርናል ኦፍ ኢትኖፋርማኮሎጂ የተባለው የጥናት ውጤት እንደሚያሳየው ይህ ዘይት በአንጀት ውስጥ ያለውን የቆሻሻ ጉዞ የሚያሻሽለው በ6 በመቶ ብቻ ነው። 6 በመቶ ማለት ደግሞ ምንም ማለት አይደለም። የጥቁር አዝሙድ ዘይት እንደ አንቲኦክሲደንት ሆኖ ይሰራል፣ በሽታ የመከላከል አቅምን ያጠነክራል። ይህ ሁሉ በጣም ጥሩ ነው። ነገር ግን የደረቀና የዛለ አንጀት የሚፈልገው ተጨማሪ አንቲኦክሲደንት አይደለም። አንጀታችሁ የሚፈልገው ያንን የሻከረና የተጣበቀ ግድግዳውን የሚቀባና ቆሻሻው እንዲንሸራተት የሚያደርግ ማለስለሻ ነው። ነገሩን እንዲህ አስቡት። ሞተር የሌለውን መኪና ውጭውን በሚያምር ቀለም እንደመቀባት ማለት ነው። መልኩ ያምራል እንጂ መኪናውን የትም አያደርሰውም። በተጨማሪም ይህ ዘይት ሲወሰድ የሚለበልብ የሚመርና የሚያቃጥል ጣዕም አለው። ለአንዲት ትንሽ ጠርሙስ ብዙ ብር እየከፈላችሁ ለሆድ ዕቃችሁ የምታገኙት ውጤት ግን እጅግ በጣም አነስተኛ ነው። ይህንን ዘይት ለጠቅላላ ጤና ለመጠቀም ከፈለጉ በቀን አንድ የሻይ ማንኪያ ብቻ ከማር ጋር በመቀላቀል ወይም በምግቦ ላይ በማፍሰስ መውሰድ ይችላሉ። ነገር ግን የሆድ ድርቀቴን ይፈተዋል ብላችሁ አትጠብቁ። ውጤቱም ከ10.2 ብቻ ነው። 6ኛ ደረጃ ላይ የተቀመጠው የጉሎ ዘይት ወይም ካስተር ኦይል ነው። ምናልባትም አያቶቻችሁ ለሆድ ድርቀት እንደ ዋነኛ መፍትሄ ሲጠቀሙበት አይታችሁ ይሆናል። በውስጡ ሪሲኖሌክ አሲድ የተባለ ንጥረ ነገር የያዘ ሲሆን ይህም በአንጀታችሁ ግድግዳ ላይ ያሉ ጡንቻዎች እንዲኮማተሩ በማድረግ ቆሻሻን ይገፋል። ይሁን እንጂ ይህ ሂደት እጅግ በጣም ኃይለኛና አስገዳጅ ነው። የጉሎ ዘይት አንጀታችሁን በለሰለሰ ሁኔታ አያጸደውም፣ ይልቁንም በኃይል እንዲኮማተር ነው የሚያደርገው። ጥናቶች እንደሚያሳዩት የጉሎ ዘይት ከ2 እስከ 6 ሰዓት ባለው ጊዜ ውስጥ የሆድ ዕቃን ሊያጸዳ ይችላል። ይህ ጥሩ ቢመስልም ውጤቱ ግን ከከፍተኛ የሆድ ቁርጠት፣ የማቅለሽለሽ ስሜትና ተቅማጥ ጋር የተያያዘ ነው። በተለይ ዕድሜያችሁ ከ50 በላይ ከሆነ ይህ እፎይታ ሳይሆን ራሱን የቻለ የጤና ችግር ሊሆንባችሁ ይችላል።
የጉሎ ዘይት አንጀትን የሚያለሰልስ ሳይሆን በኃይል የሚያነቃቃ ነው። በእነዚህ ሁለት ነገሮች መካከል ደግሞ ሰፊ ልዩነት አለ። አነቃቂ ነገሮች አንጀታችሁ ዝግጁ ባልሆነበት ሰዓት እንኳ በግድ እንዲሰራ ያስገድዱታል። ይህንን ዘይት ደጋግማችሁ የምትጠቀሙ ከሆነ አንጀታችሁ በራሱ የመስራት አቅሙን ያጣል። ይህ ላክሴቲቭ ዲፔንዳንሲ ወይም በመድኃኒት ላይ ጥገኛ መሆን የሚባል ችግር ሲሆን ዕድሜያቸው ከ55 በላይ በሆኑ ሰዎች ላይ በብዛት ይታያል። የጉሎ ዘይትን የምትጠቀሙ ከሆነ በወር ከአንድ ወይም ከሁለት ጊዜ በላይ አትጠቀሙ። እንዲሁም በጭራሽ በባዶ ሆድ አትውሰዱት። አብዛኞቹ ቪዲዮዎች እንደሚመክሩት አንድ የሾርባ ማንኪያ ሳይሆን በግማሽ የሻይ ማንኪያ ብቻ ጀምሩ። በተለይ የደም ግፊት ወይም የደም ማቅጠኛ መድኃኒት የምትወስዱ ከሆነ ይህ ዘይት መድኃኒቶቹ ከሰውነታችሁ ጋር እንዳይዋሃዱ ስለሚያደርግ አስቀድማችሁ ዶክተራችሁን አማክሩ። ውጤቱም ከ10.3 ብቻ ነው፣ ኃይለኛ ግን አደገኛ ስለሆነ። አምስተኛ ደረጃ ላይ የተቀመጠው የሄምፕ ፍሬ ዘይት ነው። ብዙ ሰዎች ይህንን ዘይት ከሌሎች ነገሮች ጋር ስለሚያያይዙት ትኩረት አይሰጡትም። ነገር ግን ከማንኛውም አይነት አደንዛዥ እጽ ጋር ምንም አይነት ግንኙነት የለውም። ይልቁንም በውስጡ እጅግ በጣም ተስማሚ የሆነ የኦሜጋ 6 እና የኦሜጋ 3 ቅባት አሲዶች ስብጥር ይዟል። ይህ ስብጥር ደግሞ የሆድ ድርቀትን የሚያባብሰውን የአንጀት መቆጣት በቀጥታ የመቀነስ አቅም አለው። በምግብና ሜታቦሊዝም ጥናቶች እንደተረጋገጠው የሄምፕ ዘይት በ4 ሳምንታት ውስጥ የአንጀትን እንቅስቃሴ በ16 በመቶ ያሻሽላል። ይህ ውጤት መጥፎ ባይባልም በጣም አስገራሚ ግን አይደለም። በውስጡ ያለው ጋማ ሊኖሌኒክ አሲድ አንጀታችሁ ተጨማሪ ማለስለሻ ቅባት እንዲያመርት ስለሚረዳው ዋናውን የችግሩን መንስኤ በዝግታ የማከም ብቃት አለው። ትልቁ ችግር ግን የሄምፕ ዘይት በጣም ስስ መሆኑ ነው። ሙቀት በውስጡ ያሉትን ጠቃሚ የቅባት አሲዶች ወዲያውኑ ያጠፋቸዋል። ስለዚህ በዚህ ዘይት ምግብ መስራት ወይም በትኩስ ምግቦች ላይ መጨመር አይቻልም። የግድ በቀዝቃዛ ሁኔታ መወሰድ አለበት። በተጨማሪም አንዴ ከተከፈተ በኋላ በማቀዝቀዣ ውስጥ እንኳ ቢቀመጥ ከ3 እስከ 4 ሳምንታት ባለው ጊዜ ውስጥ ይበላሻል። መጠቀም ከፈለጋችሁ ጠዋት በሰላጣ ላይ አንድ የሾርባ ማንኪያ ጨምራችሁ መመገብ የተሻለ ነው። በጭራሽ አታሙቁት። ሁልጊዜም ማቀዝቀዣ ውስጥ አስቀምጡት። ውጤቱም ከ10.4 ብቻ ነው። ለስላሳ ግን በቀላሉ የሚበላሽ ስለሆነ። አራተኛ ደረጃ ላይ የተቀመጠው የአቮካዶ ዘይት ነው። ይህ ዘይት ብዙ ሰዎችን ያስገርማል። ምክንያቱም አብዛኛው ሰው የአቮካዶ ዘይትን ለምግብ ማብሰያነት ብቻ ነው የሚመለከተው። ነገር ግን ይህ ዘይት እውነተኛ የሆድ ዕቃ ፈዋሽ ነው። በአንጀታችሁ ውስጥ የሚኖሩት በቢሊየን የሚቆጠሩ ባክቴሪያዎች የምግብ መፈጨት ስርዓታችሁን ሙሉ በሙሉ ይቆጣጠራሉ። ጎጂ ባክቴሪያዎች ከጥሩዎቹ በላይ ሲበዙ አንጀታችሁ ይዝላል፣ ቆሻሻ ይከማቻል፣ መርዞችም ይፈጠራሉ። የአቮካዶ ዘይት በውስጡ ኦሎይክ አሲድ እና ለየት ያሉ ፕላንት ስትሮልስ ይዟል። እነዚህ ንጥረ ነገሮች ጎጂ ባክቴሪያዎችን በማስራብ ጠቃሚ የሆኑትን ባክቴሪያዎች በከፍተኛ ሁኔታ ይመግቧቸዋል። ጆርናል ኦፍ ፋንክሽናል ፉድስ ላይ የወጣ ጥናት እንደሚያሳየው የአቮካዶ ዘይት በየቀኑ መጠቀም በ3 ሳምንታት ውስጥ ብቻ በአንጀት ውስጥ ያለውን የጥሩ ባክቴሪያዎች ብዝሃነት በ22 በመቶ ይጨምራል። ውጤቱም በጥቂት ቀናት ውስጥ መታየት ይጀምራል። ብዙ ተጠቃሚዎች በአራተኛው ወይም በአምስተኛው ቀን የጋዝ መከማቸትና የሆድ መነፋት ስሜት እንደሚቀንስላቸው፣ የቆሻሻ አወጋገድ ሂደቱም እጅግ እንደሚለሰልስ ይናገራሉ። ያ ሁል ጊዜ የሚሰማቸው የሆድ መጮህና የጫና ስሜት በዝግታ ይጠፋል። ነገር ግን ይህንን ዘይት በትክክል መጠቀም አለባችሁ። አብዛኛው ሰው ርካሽ ስለሆነ ሪፋይንድ ወይም የተቀነባበረ የአቮካዶ ዘይት ይገዛል። ይህን በፍጹም እንዳታደርጉ። የተቀነባበረ ዘይት በውስጡ ያሉትን ጠቃሚ ንጥረ ነገሮች በሙሉ አጥቷል። እናንተ መግዛት ያለባችሁ ኮልድ ፕሬስድ የተባለውን ነው። ዘይቱ ጥቁር አረንጓዴ መሆኑን እርግጠኛ ሁኑ። ቀለሙ ደብዛዛ ቢጫ ከሆነ ተቀነባብሯል ማለት ነው። አጠቃቀሙም አንድ የሾርባ ማንኪያ ጥሬ ዘይቱን ከራት 20 ደቂቃ በፊት ይውሰዱ። ጣዕሙ ካልተመቻችሁ ጥቂት ጨው መጨመር ትችላላችሁ። የዚህ ዘይት ትልቁ ችግር ትክክለኛው ዘይት ዋጋው ትንሽ ጠንከር ማለቱ ነው። ለአንድ ጠርሙስ ብዙ ብሮች ቢጠይቅም ለ6 ሳምንታት ያህል ግን ያገለግላቸዋል። ውጤቱም ከ10.5 ነው። ሶስተኛ ደረጃ ላይ የተቀመጠው የኮኮናት ዘይት ከጥሬ ማር ጋር ነው። የኮኮናት ዘይት ከ10 ዓመታት በፊት በዓለም ዙሪያ ከፍተኛ ተወዳጅነትን አትርፎ ነበር። ስለሱ የሚነገሩት አብዛኞቹ ወሬዎች ግን መሰረት የሌላቸው ነበሩ። ነገር ግን የአንጀትን ግድግዳ በማለስለስ ረገድ እጅግ ውጤታማ ነው። የኮኮናት ዘይት ላውሪክ አሲድ የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር አንጀታችሁ ላይ ሲደርስ በውስጡ የሚገኙት ባክቴሪያዎች ሞኖላውሪን ወደ ተባለ ንጥረ ነገር ይቀይሩታል። ሞኖላውሪን ሁለት ነገሮችን በአንድ ጊዜ ያከናውናል። አንደኛው የምግብ መፈጨትን የሚያዘገዩ ጎጂ ባክቴሪያዎችን ይገላል። ሁለተኛው ደግሞ በአንጀታችሁ ግድግዳ ላይ ቆሻሻው በቀላሉ እንዲንሸራተት የሚያደርግ እጅግ ለስላሳ የሆነ መከላከያ ሽፋን ይፈጥራል። ጆርናል ኦፍ ሜዲሲናል ፉድ ላይ የወጣ ጥናት እንደሚያሳየው የኮኮናት ዘይትን ካልተቀነባበረ ጥሬ ማር ጋር አዋህዶ መጠቀም በ4 ሳምንታት ውስጥ ሙሉ በሙሉ የሆድ ዕቃን የማጽዳት መጠንን በ38 በመቶ ይጨምራል። እዚህ ጋር ማሩ የግድ አስፈላጊ ነው። ምክንያቱም ማሩ በውስጡ ላውሪክ አሲድ ወደ ሞኖላውሪን የሚቀየርበትን ሂደት የሚያፋጥኑ ልዩ ኢንዛይሞችን ይዟል። ያለ ማሩ ውጤቱ በግማሽ ገደማ ይቀንሳል። አዘገጃጀቱና አጠቃቀሙም 2 የሻይ ማንኪያ የኮኮናት ዘይት ከ1 የሻይ ማንኪያ ጥሬ ማር ጋር በደንብ ይቀላቅሉት።
ቁርስ ከመብላቱ 30 ደቂቃ በፊት ይውሰዱት። የኮኮናት ዘይቱ የግድ ቪርጂን መሆን አለበት። ስትገዙ ቪርጂን ኮኮናት ኦይል የሚል ጽሑፍ መኖሩን ያረጋግጡ። ይህ ውህድ በአፍ ውስጥ የሚኖረው ስሜትና ጣዕሙ ያን ያህል ደስ የሚል አይደለም። ወፍራም ከመሆኑ የተነሳ አፋችሁ ውስጥ ይጣበቃል። ነገር ግን ለውጥ ለማግኘት ከፈለጋችሁ ይህንን መታገስ ይኖርባችኋል። ውጤቱም ከ10.8.5 ነው። እጅግ ውጤታማ ግን ጣዕሙ ብዙም የማይመች ስለሆነ ብቻ። ሁለተኛ ደረጃ ላይ የተቀመጠው የተልባ ዘይት ከጥቁር ቁንዶ በርበሬና ከባህር ጨው ጋር ነው። የተልባ ዘይት በምድራችን ላይ አልፋ ሊኖሌኒክ አሲድ የተባለውን ንጥረ ነገር በከፍተኛ መጠን የያዘ ተፈጥሯዊ የቅባት ዘር ነው። በአንድ የሾርባ ማንኪያ የተልባ ዘይት ውስጥ ብቻ ከ7000 ሚሊግራም በላይ አልፋ ሊኖሌኒክ አሲድ ይገኛል። ከኦሜጋ 3 ይዘቱ አንጻር ማንኛውንም በእጽዋት ላይ የተመሰረተ ዘይት በከፍተኛ ልዩነት ይበልጣል። ኦሜጋ 3 ደግሞ ለአንጀት ማለስለሻነት እጅግ አስፈላጊው የቅባት አሲድ አይነት ነው። የተልባ ዘይትን ከጥቁር ቁንዶ በርበሬ ጋር ስታቀላቅሉት አንድ አስገራሚ ነገር ይፈጠራል። በቁንዶ በርበሬ ውስጥ የሚገኘው ፓይፐሪን የተባለውን ጠቃሚ ንጥረ ነገር ሰውነታችን የመምጠጥ አቅሙን እስከ 40 በመቶ ይጨምረዋል። ጥቂት የባህር ጨው ሲጨምሩበት ደግሞ ውሃን ወደ አንጀታችሁ የመሳብ አቅም ይኖረዋል። በዚህም በአንድ ጊዜ 3 ዋና ዋና ጥቅሞችን ታገኛላችሁ። ማለስለስ፣ ንጥረ ነገሩን በሚገባ መምጠጥና አንጀትን ማርጠብ። በስነ ምግብ ባዮኬሚስትሪ ጥናቶች እንደተረጋገጠው የተልባ ዘይት አጠቃቀም በ3 ሳምንታት ውስጥ ብቻ የሆድ ዕቃን የማጽዳት ሂደትን በ47 በመቶ ያሻሽላል። እንዲሁም ለመጸዳዳት የሚደረገውን መላላጥና መሳቀቅ በ52 በመቶ ይቀንሳል። አዘገጃጀቱና አጠቃቀሙም አንድ የሾርባ ማንኪያ የተልባ ዘይት፣ 1/8ኛ የሻይ ማንኪያ አዲስ የተፈጨ ቁንዶ በርበሬና ጥቂት የባህር ጨው በትንሽ ብርጭቆ ውስጥ ይቀላቅሉ። በየቀኑ ጧት ከቁርስ 20 ደቂቃ በፊት ውሰዱት። የተልባ ዘይት ከአየር ጋር ሲገናኝ በጥቂት ደቂቃዎች ውስጥ ስለሚበላሽ እንዳዘጋጃችሁት ወዲያውን መጠጣት ይኖርባችኋል። በአንድ ሳምንት ውስጥ የቆሻሻ አወጋገድ ሂደታችሁ እጅግ ሲለሰልስ ይታወቃችኋል። በአንድ ወር ውስጥ ደግሞ የሆዳችሁ ሁኔታ ሙሉ በሙሉ ይቀየራል። ይህ መፍትሄ አንደኛ ደረጃ ላይ ያልተቀመጠው ስለማይመች ብቻ ነው። ምክንያቱም ዘይቱ ሁል ጊዜ ማቀዝቀዣ ወይም ፍሪጅ ውስጥ መቆየት አለበት። ከተከፈተ በጥቂት ሳምንታት ውስጥ ይበላሻል። ደግሞም ሁል ጊዜ ጠዋት ትኩስ ሆኖ መዘጋጀት አለበት። ይህ ደግሞ ከፍተኛ ትጋትን ይጠይቃል። ነገር ግን በየቀኑ ለመጠቀም ቃል ከገቡ ከማንኛውም ፋርማሲ ውስጥ ከሚገኝ መድኃኒት የተሻለ ይሰራል። ውጤቱም ከ10.9 ነው። እጅግ ኃይለኛና የዕለት ተዕለት ቁርጠኝነትን የሚጠይቅ ስለሆነ። አንደኛ ደረጃ ላይ የተቀመጠውና የሁሉም ንጉሥ የሆነው የወይራ ዘይት ከሎሚ ጭማቂና ከዝንጅብል ጋር ነው። የአንጀትን ግድግዳ በማለስለስና የሆድ ድርቀትን በማጥፋት ረገድ ከዚህ የተሻለ ምንም አይነት የኩሽና ዘይት የለም። ይህ ውህደት በማንኛውም ሊበላ በሚችል ዘይት ውስጥ የማይገኝ ከፍተኛ የኦሌይክ አሲድ ክምችት ይዟል። በአንድ የሾርባ ማንኪያ የወይራ ዘይት ውስጥ ብቻ 10 ግራም የሚጠጋ ንጹህ ኦሌይክ አሲድ ይገኛል። ሰውነታችሁ ይህንን ኦሌይክ አሲድ በመላው አንጀታችሁ ላይ ወደሚለጠፍ እጅግ ለስላሳና ተንሸራታች መከላከያ ሽፋንነት በከፍተኛ ፍጥነት ይቀይረዋል። አብሮት የሚጨመረው የሎሚ ጭማቂ ደግሞ የሐሞት ከረጢታችሁን በማነቃቃት ሰውነታችሁ የራሱን ተፈጥሯዊ ማለስለሻ እንዲረጭ ያደርጋል። ፍሬሽ ዝንጅብል ደግሞ በውስጡ ባለው ጂንጅሮል የተባለ ንጥረ ነገር አማካኝነት የዛለውንና የደከመውን አንጀታችሁን እንዲነቃቃና ቆሻሻን እንዲገፋ ያደርገዋል። በዚህም ምክንያት በአንጀታችሁ ውስጥ ያለው የቆሻሻ ጉዞ ፍጥነት በሰዓታት ውስጥ ከ50 እስከ 65 በመቶ ይጨምራል። አዎ ቀናትን ሳይሆን ሰዓታትን ነው የሚወስደው። ይህንን ውህድ ልዩ የሚያደርገው ግን ፈጣን መሆኑ ብቻ ሳይሆን ውጤቱ ዘላቂ መሆኑ ነው። አብዛኞቹ ዘይቶች ለጊዜው ፈጣን እፎይታ ይሰጣሉ። የወይራ ዘይት ግን ውጤቱ በየቀኑ እየጨመረ ነው የሚሄደው። በየቀኑ በተጠቀማችሁ ቁጥር የአንጀታችሁ ግድግዳ ይበልጥ ጤናማ ይሆናል። ኦሌይክ አሲድ አንጀታችሁ በራሱ ተጨማሪ ማለስለሻ ቅባት እንዲያመርት በቀጥታ ያነቃቀዋል። ይህም ማለት ለጊዜው ብቻ መፍትሄ ማግኘት ሳይሆን ስርዓቱን በሙሉ በድጋሚ እየገነባችሁት ነው ማለት ነው። ጆርናል ኦፍ ሬናል ኒውትሪሽን ላይ የወጣ ትልቅ ጥናት እንደሚያሳየው ለ4 ሳምንታት ዘወትር የወይራ ዘይትን የተጠቀሙ ሰዎች የሆድ ዕቃቸው ሙሉ በሙሉ የመጽዳት ሁኔታ በ76 በመቶ ጨምሯል። በተጨማሪም የሆድ መነፋትና ምቾት ማጣት ስሜት በከፍተኛ ሁኔታ ቀንሷል። ከሁሉም በላይ ደግሞ ይህ መፍትሄ እንደ ጉሎ ዘይት አንጀትን አያለማምድም ወይም ጥገኛ አያደርግም። ውጤቱም ከ10.10 እንሰጠዋለን። እውነተኛውና ፍጹሙ የአንጀት መፍትሄ ስለሆነ አንድ የሾርባ ማንኪያ የወይራ ዘይት ከግማሽ ፍሬሽ ሎሚ ጭማቂና ከ1/4ኛ የሻይ ማንኪያ የተፈጨ ፍሬሽ ዝንጅብል ጋር ይቀላቅሉት። ከዚያም በየቀኑ ጠዋት በባዶ ሆድ ይውሰዱት። ከፍተኛ ውጤት ለማግኘት ቢያንስ ለ8 ሳምንታት ያህል ምንም ምግብ ሳትመገቡ መውሰድ አለባችሁ። ምክንያቱም አንጀታችሁ ኦሌይክ አሲድን በሚገባ በሚመጣው በዚህ ሰዓት ነው። ከወሰዱት በኋላ ምግብ ለመብላት ቢያንስ 30 ደቂቃ ይጠብቁ። ጥንቃቄና ማሳሰቢያ፣ ዘይቱ የግድ ኤክስትራ ቨርጅል ኮልድ ፕሬስ እና በጠርሙስ የሚሸጠው መሆን አለበት። ላይት ወይም የተቀነባበረ የሚሉትን በፍጹም አይግዙ፣ ምክንያቱም እነዚህ አስፈላጊውን ንጥረ ነገር የያዙ አይደሉም። በባዶ ሆድ የወይራ ዘይት መውሰድ በመጀመሪያዎቹ 2 እና 3 ቀናት ውስጥ ትንሽ የማቅለሽለሽ ስሜት ሊፈጥር ይችላል።
ይህ የሐሞት ከረጢታችሁ እየጸዳ መሆኑን የሚያሳይ ስለሆነ አትደንግጡ፣ በራሱ ይጠፋል። የወይራ ዘይት ደምን የማቅጠን ባህሪ ስላለው የደም መፍሰስ ችግር ካለባችሁ ወይም እንደ ዋርፋሪን ያሉ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ መጀመሪያ ዶክተራችሁን አማክሩ። አሁን ለሚቀጥሉት 30 ቀናት በየቀኑ ጠዋት ይህንን ውህድ ለመውሰድ ቃል ግቡ። በየቀኑ የሚሰማችሁን ለውጥ በትንሹ ማስታወሻ ላይ በአንድ አረፍተ ነገር ጻፉ። በ30ኛው ቀን ላይ ስትደርሱ በሰውነታችሁ ላይ የሚመጣውን ለውጥ ማመን አትችሉም። የሆድ ድርቀት በራሱ ጊዜ አይጠፋም። ነገ ጠዋት ይጀምሩ። አንጀታችሁ፣ ጉልበታችሁና ሙሉ ጤንነታችሁ ያመሰግናችኋል። የዛሬው ይህንን ይመስላል። በቀጣይ እስክንገናኝ ጤና ይስጣችሁ። ቻው።